አንድን መልአክ የሴተኛ ዳሪ ቤት የዝሙት ቤት በር ላይ ቁጭ ብሎ ሲያለቅስ አየው። ማ ቅዱስ ኒፎን ምን እየሰራ ነው? ምን ሆነ ነው የምታለቅሰው አለው። መልሱን እናንተ አሉት። ሴተኛ ዳሪ በር ላይ መልአክ ምን ያደርጋል? ምንድነው የሚያስለቅሰው? ያውም ጠባቂ መልአክ የሚጠብቀው ሰው እዛ ሴተኛ ዳሪ ቤት ገብቶ እና የሚያለቅስበትን ምክንያት በሰፊው ጥልቅ አድርጎ ይነግረው። ከዚህም አልፎ ዛሬ ጴጥሮስን ጳውሎስን ስናከብር ሌላ የምናከብራቸው በተጋድሎ ኢትዮጵያዊ በዜግነት ግብፃዊ የሆኑ ማን ናቸው? መልሱልኝ። አቡነ ገብረ መንፈስ ቅዱስ። አቡነ ገብረ መንፈስ ቅዱስ ከብዙ ቅዱሳን የሚለያቸው በቅድስና ከጠባቂ መልአካቸው በልጠዋል። ይህን የምታውቁት እስከሆነ ሰማይ ድረስ ይዟቸው ሄደና ከዚህ በኋላ ለመሄድ እኔ ያልበቃውም እርሱ ሄዱ ብሏቸው። ቅዱሳን ሲበቁ መልአካቸውን ይበልጣሉ። ከባህሪ መልአካዊ ከፍ ይላል፣ ክብራቸው እየጨመረ ይሄዳል። ቅዱስ ኒፎን በአንዳንድ ቦታ ስታየው ከመልአኩ ሲበልጥ እናገኛለን። በቤተ መቅደስ ቆሞ ሲያስቀድስ የመሰዊያው ጠባቂ መልአክ ወደሱ ቀረበና ምን አለው? አንተን ለማነጋገር ስጸልይ ነበር። ልብ አድርጎ የእግዚአብሔር መልአክ እኮ አንተን የማናግርበትን እድል ለማግኘት ስጸልይ ነበረ፣ አንተን ለማግኘት እንድችል አለ። ቅዱስ ኒፎን መለሰ፣ የእግዚአብሔር መልአክ ሆይ በኃጢአት የበሰበሰ ሽማግሌ ለማየት እንዴት አንተ ትመኛለህ? መልአኩም መለሰ፣ ላገኘ የፈለኩት በትክክል ለዚህ ነበር። ትሁት ስለሆንክ ቅዱስ ስለሆንክ በዚህ ምክንያት ነው አለ። በረከቱን ያሳድርብን።